ያው ኳስ ነውና በትንሹም ቲም ትሸነፋለህ፣ በትልቁም ቲም ትሸነፍ ትችላለህ፣ ትልቁንም ታሸነፍ ትችላለህ። ስለዚህ የሚፈጠረው አይታወቅም። ያን ባላለው የናይሲ ካፕቴን። እሺ ዛሬ ጨዋታ አላችሁና ተዘጋጅታችኋል? በጣም ተዘጋጅተናል ለማለት ባልችልም ያው በትንሹ ተዘጋጅተናል። እሺ ዛሬ እናሸንፋለን ብላችሁ ታስባላችሁ? ያው ኳስ ነውና በትንሹም ቲም ትሸነፋለህ፣ በትልቁም ቲም ትሸነፍ ትችላለህ፣ ትልቁንም ታሸነፍ ትችላለህ። ስለዚህ የሚፈጠረው አይታወቅምና የምንመለከተው ይሆናል። እሺ ዛሬ ከኢለቨንሲ ማን ይከብደናል ብላችሁ ታስባላችሁ? ስፔሲፊካሊ ስም መጥራት ባልችልም ሁሉም እንደ ቲም ነውና ኳስ ስትጮት ለየግል አይደለምና የምትጮተው እንደ ቲም ነው የምትጮተው። ስለዚህ እንደ ቲም ጥሩ ነገር ያሳያሉ ብለን ተስፋ እናደርጋለን። ጌሙም ጥሩ ጌም ብለን ተስፋ እናደርጋለን። ቀና አመሰግናለሁ። እንዴት ነው ፖላ? እሺ እንዴት ነበር ጨዋታው? ጨዋታው ከሞላ ጎደል በጣም አሪፍ ነበር። ሁለታቸው ተናል አሪፍ ነው ምንም አይልምና እስቲ ይሄን ይመስላል ለኔ ጨዋታውና የተለያየ ፖዚሽን ተቀያይረን ነበር የገባ ነው። እኔ መግባት ብቻ መግባት መጫወት ይችል ነበር እዛ ቦታ ላይ ግን የለመድኩት ቦታ ስላልነበረ ትንሽ ኮንፊውዥን እና የመደናገጥ ስሜት ተሰምቶብኝ ነበር። እኔም ሳይሆን ቲሞቼ በአጠቃላይ እንደዚህ አይነት ፍራስትሬሽን ውስጥ ነበሩ። ግን በጣም አሪፍ ነበር ከሞላ ጎደል። ሰከንድ ሀፍ ላይ ደግሞ ለማሻሻል ሞክረን የቻልነውን ውጤት ይዘን ወጥተናል። መጀመሪያ ተመርታችሁ ነበርና ጥሩም ፐርፎርማንስ አላየንም ነበረ። ግን በኋላ ካምባክ አድርጋችሁ እንደምንም ሁለታቸው መውጣት ትችላችኋል ጋዜጠኞች ጋር ቢሆንም። ግን ለወደፊት እስኪ ምን ታስባላችሁ? ለወደፊት የምናስበው እስቲል አሁን ካምናው እንትን እንዳልነው ከሆነ ቲም አንቅም ቲም ስለማንቅ በቃ የቻልነው ከዚህ በኋላ ከ12ኞችም ከ10ኛ ቢዎችም አምና 5-1 ካሸነፉ ቡድኖች ጋርም ስንጮት ተመሳሳይ የሆነ ጨዋታ ነው ፈታ ብለን የምንጮተው። ኢቭን ቶርናመንቱን ከዚህ በኋላ እኔ ሲሪየስሊ መውሰድ አልችልም። ምክንያቱም ከዚህ በኋላ እንደዚህ ከሆነ እኔንም ሌላ ቦታ ላይ ሪስክ ያደርገኛል። ቴምፐሬን መቆጣጠር ስለማልችል ራሴን ስለማውቀው ማለት ነው። ስለዚህ ያው ከዚህ በኋላ የሚሆነው ምንድነው ፈታ ብለን የምንጮተው እንደ ዳኛ ጨዋታ የመጣው ይመጣል። ካሸነፍን አሸነፍን፣ ካሸነፍን ችግር የለም ላይፍ ይቀጥላል። እሺ ያው የመጀመሪያው ቀይ ካርድ ሆናል በዚህ ቶርናመንት እና ምን ታስባለህ ስለሱ? ስለ ቀይ ካርዱ ሰጀሽን ስሰጥ እዚህ ላይ ማለት መጀመሪያ ላይ ቀጥታ ከመውጣቴ በፊት የተወሰነ ማስጠንቀቂያዎች ከዳኛ ተሰጥቶኝ ነበር። ግን እኔ እንደሚመስለኝ ከሆነ እነዛ ማስጠንቀቂያዎች አግባብነት የላቸውም ብዬ ነው የማስበው። ምክንያቱም ዛሬ እንደውም ራሴን ተቆጣጠሬ ታክሎችን ላለመግባት እየሞከርኩ ነበር። ግን በነዛ በገባቸው ጥቂት ታክሎቹን ዳኛ ማስጠንቀቂያ እየሰጠኝ ነበር እና አንድ ማኑ ነክቻለሁ። እሱ ግድ ነው። ግን የሆነ ብቻ ቀጥታ ወደ ቀይ የሚያመራ ነገር አልነበረም። ግን የሰራው ጥፋት ነው እና ናሆም ይቅርታ በዚሁ አጋጣሚ ናሆም የሚባል ነው ልጁ መሰለኝ የመተውት ልጅ እና ብቻ ግን ከዚህ በኋላ በቻልኩት አቅም ራሴን ለመቆጣጠር ሞክራለሁ። ቲሞቼም አሪፍ የተጫወቱ ነበር። አግሬሲቭነስ ቀንሰን ከዚህ በኋላ እንደ ዳኛ ጨዋታ ፈታ ብለን የምንጫወተው ጠብቁ። ግን እኔ ምንም አሁን ብቻ ኳሱን ሲሪየስሊ አንወስደውም ከዚህ በኋላ። ይሄ ነው እኛ ጋር ያለው ነገር። በቃ እናመሰግናለን ፖላ። እንዴት ነው ረያን? ሰላም ነው? እሺ እንዴት ነበር የዛሬ ጨዋታ? አሪፍ ነበር ምንም አይልም። ውጤቱ እንደጠበቅነው ባይሆንም የተሻለ ውጤት እንጠብቃለን ወደፊት። ግን የዛሬውን በምንችለው አቅም በሙሉ ሞክረን ነበረ ግን አልተሳካም። ወደፊት እስኪ አንድ ነጥቧም ማንም አላየባትም እሷንም ይዘን ጥሩ ውጤት እናስመዘግባለን ወደፊት። የዛሬው ጨዋታ በጣም ጥሩ ፐርፎርማንስ አሳይታችሁናል። ዳዊትም ጥሩ ሲጫወት ነበር። ስለሱ ምን ትላለህ? ዳዊት ዛሬ he was our hero ዛሬ በቃ በጣም the best performance ነበረ ሜዳ ላይ ሲያሳየን የነበረው። እንግዲህ ከሱ በጣም ብዙ ነገር እንጠብቃለን ወደፊትም። ከባባድ ወደፊት የሚጠብቁን ከባባድ ማቾች አሉን። ከቴም ቢም አለን 11 ቢም አይ ቲንክ 11 ቢ ነው ከነሱም አለን። ጥሩ ነገር እናስመዘግባለን ከሱም ጋር አሪፍ እኛ እንደ ቲም የተዋቀረ ቲም አለን ብለን ተስፋ እናደርጋለን። መጨረሻ ሰዓት ላይ የታዩት አለምና አበቦች ናቸው እንጂ የዛሬውን ጨዋታ ነጥብ ይዘን መውጣት እንችል ነበር። የዛሬው ጨዋታ ያው እንዳሳያችሁን ጥሩ ፐርፎርማንስ ነው። እናም የ12ኤን አሪያ እንከተላለን ብለህ ነበር። እስቲ ለወደፊት ምን እንጠብቅ ከዚህ በኋላ? አዎ እንግዲህ 12ኤዎችን አሪያ እንከተላለን። አሁንም በመከተል ላይ ነን። ወደፊትም ጥሩ ውጤት እናመጣለን። እነሱን ነው እያየን እንትን የምንለው ማለት ነው። ከዚህ በተጨማሪ የምትለው ነገር አለ? ከዚህ በተጨማሪ አሪፍ ነበሩ የዳኞቹ ውሳኔዎች። ትንሽ ነው እንጂ አሪፍ ነበር። ዳኛውን በትክክል ጨዋታውን ለመቆጣጠር ሞክሮ ነበረ። በቢጫም በቀይም እያረጋጋ ነበር። አሪፍ ነበረ። ግን ትንንሽ ውሳኔዎች ጨዋታው ከወሰነ በኋላ ምናምን ነገር በቃ ከውጭ ያለው ወይም ደግሞ አንድ ውሳኔ ከተወሰነ በኋላ ድጋሚ የሚመለስበት ነገር እሱ ቢታይልን እንላለን። አሪፍ ነበርና አመሰግናለሁ። እኛም እናመሰግናለን።